በሰው ፊት ሳቅና ጨዋታ፣ በቤቱ ውስጥ ግን ሰቆቃና ደም የሞላው ሰው። ጎረቤቶቹ ምርጥ ሰው ነው ይሉታል፣ ሕፃናት ደግ ሰው ነው ይሉታል፣ ፖሊሶች የተከበረ ዜጋ ይሉታል። ነገር ግን ይህ ሰው ከቤቱ ወለል ስር 33 አስከሬኖችን ቀብሮ የሚያኖር ጭራቅ ነበር። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬ የሚገርም የሚደንቅ ብቻ ሳይሆን ጉድ ነው የሚያሰኝ እውነተኛ ታሪክ ይዤላችሁን የመጣሁት። የሀገራችን ሰው ሲተርክ ለሰው ቢታይ ሳቅ ለፈጣሪ ቢታይ ለቅሶ ይላል። ዛሬ የምናወራው ልክ እንደዚሁ ነው። በሰው ፊት ሳቅና ጨዋታ፣ በቤቱ ውስጥ ግን ሰቆቃና ደም የሞላው ሰው። ጎረቤቶቹ ምርጥ ሰው ነው ይሉታል፣ ሕፃናት ደግ ሰው ነው ይሉታል፣ ፖሊሶች የተከበረ ዜጋ ይሉታል። ነገር ግን ይህ ሰው ከቤቱ ወለል ስር 33 አስከሬኖችን ቀብሮ የሚያኖር ጭራቅ ነበር። ብታምኑ ባታምኑ 33 አስከሬኖችን ቀብሮ የሚያኖር ጭራቅ ነበር። ዛሬ ስለ ገዳዩ ክላውን ወይም ደግሞ ስለ ጆን ዌይን ጌሲ አሰቃቂ ታሪክ እያንዳንዱን ዝርዝር ነግራችኋለሁ። አብራችሁን ሁኑ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ላይክ ማድረግም እንዳይረሳ። እንቀጥል። ጆን ዌይን ጌሲ በቺካጎ ኢሊኖይ የሚኖር ስኬታማ ነጋዴ ነበረ። የራሱ ኮንስትራክሽን ድርጅት ነበረው። በሰፈር ውስጥ ማንኛውንም ሰርግና ድግስ ሲኖር ጌሲ የሌለበት ቦታ የለም። እንዲያውም በትርፍ ጊዜው ፖጎ የሚባል ክላውን ልብስ ለብሶ ፊቱን ተቀብቶ ሕፃናትን ሁሉ የሚያዝናና አይነት ሰው ነው የነበረው። ታምናላችሁ? ይህ ሰው በፖለቲካውም ንቁ ስለነበረ የአሜሪካ ቀዳማዊት እመቤት ከነበሩት ከሮዝሊን ካርተን ጋር አብሮ ፎቶግራፍ የተነሳ ሰው ነው። ዲሞክራት ነበረ። የሰፈሩ የዲሞክራትም ተወካይ ነው፣ የማህበረሰቡ እዛ አካባቢ ያለው ማለት ነው። ማንም ሰው ቤቱ አግቶ 33 ወጣቶችን ይረሽናል ወይም ይገላል ብሎ ማንም አይጠረጥረው። ይህን ሰው አስቡ፣ 33 ወጣቶችን አግቶ ይገላል የሚል ማንም ሰው አይጠረጥርም። ፊቱን አይቶ ዝንብ አይነካም የሚባል አይነት ሰው ነው። ዝንብን ጨክኖ አይገለም ተብሎ የሚነገርለት አይነት ሰው ነው። ነገር ግን ወዳጆቼ ይህ ሁሉ ሽንገላ ነበረ። ጌሲ ወጣት ወንዶችን የሚያድንበት መንገድ በጣም ረቂቅ ነበር። መኪናውን እየተዘዋወረ ስራ የሚፈልጉ ወይም ከቤት የጠፉ ልጆችን ያነጋግራል በመጀመሪያ። ከዛም ድርጅቴ ውስጥ ከፍተኛ ደሞዝ እከፍላለሁ ብሎ ወደ ቤቱ ይወስዳቸዋል። በነገራችን ላይ ትልቅ ድርጅት ነበረው በወቅቱ። ፒዲኤም የሚባል የኮንስትራክሽን ድርጅት ባለቤት ነው። ዋና ስራው የኮንስትራክሽን ድርጅት ባለቤት ነው እና ወላጅ የሌላቸውን በጎዳና ላይ ያሉ ልጆችን ሰብስቦ እኔ ጋር ላኖራችሁ በማለት ይዟቸው ይሄዳል። አንዴ ቤቱ ከገቡ በኋላ የካቴና ጨዋታ የሚባል ጌም እንጫወት ይላቸዋል። ለሰይጣን ተንኮሉ መጀመሪያ ማለት ነው። እስኪ እጃችሁን ስጡኝ በማለት እጃቸውን ሲዘረጉለት ቀጥታ ያንን ካቴና ወደ እጃቸው ያስገባና አንዴ ከተያዙለት በኋላ የትም መንቀሳቀስ ስለማይችሉ እሱ ጨዋታውን ይጀምራል። ካቴናው አንዴ ክሊክ ብሎ ከታሰረ በኋላ ያደግ መስሎ የታየው ሰውዬ ፊቱ በአንዴ ወደ ሰይጣናዊ ገጽታ ይቀያየራል። አይኖቹም ደም ይለብሳሉ። ከዚያ በኋላ የሚመጣው ነገር ሰይጣን የሚያስቀናበት ግፍን ነው የሚፈጽምባቸው እነዛ ልጆች ላይ። ጌሲ ተጎጂዎቹን ወዲያው አይደለም የሚገላቸው፣ ወዲያው አይገላቸውም። ለሰዓታት አልፎ ተርፎም ለቀናት ያሰቃያቸዋል። አንዳንዴ ለሰዓታት፣ አንዳንዴ ደግሞ ለቀናት ነው የሚያሰቃያቸው። በዛ አይነት ስቃይ ውስጥ ካሳለፈ በኋላ ነው ፋይናል የሚገላቸው። እንዲሁም ደግሞ ቀድሞም ደግሞ ከመሞታቸው በፊት ሌላ እዚህ ጋር ለቪዲዮ ለዩቲዩብ ስለማይመች ቆርጥላችኋለሁ ድርጊት ይፈጽምባቸዋል። በመጨረሻም ሮፕ ትሪክ በሚባል ዘዴ አንገታቸው ላይ ገመድ አስሮ በእንጨት እያዞረ ያንቃቸዋል። ነፍሳቸው ልትወጣ ስትል መልሶ ይለቃቸዋል፣ ደግሞ ያንቃቸዋል። እንደዚህ እያደረገ ካሰቃየ በኋላ ነው በመጨረሻ ላይ አፍኖ የሚገላቸው ማለት ነው። በጣም የሚገርም ነው። የሚገርመው ግን እዚህ ጋር የኮንስትራክሽን ባለሙያ ስለነበረ አስከሬኑን ደግሞ የት እና እንዴት መደበቅ እንዳለበትም ያውቅ ነበር። ይሄ ሰው የራሱ የግል ኮንስትራክሽን አለው ብያቸዋለሁ ቅድም። እና ስለ ኮንስትራክሽን ጠለቅ ያለ እውቀት ስላለው አስከሬን የትና እንዴት አድርጎ መደበቅ እንዳለበት የሚያውቅ ሰው ነው። እና ቤቱ አንደርግራውንድ አለ፣ ወለል ስር ስክሮል
ክሮል ስፔስ ይሉታል ነጮቹ የሚባል ጠባብ ቦታ ነበር። እዚያ ውስጥ እየቆፈረ ይከታቸዋል። ሽታው ደግሞ እንዳይወጣ ደግሞ ላይም የተባለ ኬሚካል ይነሰንስባቸዋል። ልክ እንደ ኖራ አይነት ማለት ነው። እና ቶሎ ያበሰብሰዋል ሬሳውን። ጌሲ በቃ መሬት ውስጥ እነዛን ሰዎች እያስገባ ይቀብራቸዋል። ነገር ግን ወደ መጨረሻ አካባቢ እንዲሁም ወደ 28 29 ሰዎችን ከገደለ በኋላ ቤቱ ሲሞላበት ወደ 4 ሰዎች ከ33ቱ ከገደላቸው ሰዎች 4 ሰዎች ወንዝ ዳር ነው የጣላቸው። እንግዲህ መጨረሻ ላይ በምርመራ ሲገኝ የተገኙት 4 ሰዎች ወንዝ ላይ ነው። በስተመጨረሻ ግን መቼም ሌባ አንድ ቀን ያው እንደሚባለው የጌሲ መጨረሻ ደረሰ። በ1978 ዓ.ም ሮበርት ፒትስ የተባለ የ15 ዓመት ታዳጊ ጠፋ። ልጁም ከመጥፋቱ በፊት ስራ ሊሰጠኝ ከሚችል ኮንትራክተር ጋር ነው ላወራ የሄድኩት ብሎ ለእናቱ ነግሮ ነበር እና ፖሊሶችም ምርመራ ጀመሩ። ያ ኮንትራክተር ጌሲ መሆኑ ተደረሰበት እና መጀመሪያ ላይ ጌሲ በንግግር ችሎታው ሊያታልላቸው ሞክሮ ነበር። ያው ታማኝም ነው ብያቸዋለሁ፣ በማህበረሰቡ ዘንድም ተቀባይነት አለው። ነገር ግን ፖሊሶች የቤት መፈተሻ ፈቃድ አወጡና ቤቱን ሲፈትሹ አንድ የማይቀመስ ጭራሽ ላፍንጫ የማይጠጋ ሽታ ሸተታቸው እና በቃ ጌሲ የፍሳሽ ቱቦ ተበላሽቶ ነው ብሎ ዋሻቸው። ነገር ግን እነሱ ስላልተዋጠላቸው በደንብ አድርገው መቆፈር ጀመሩ። ሲቆፍሩ መጀመሪያ የሰው እጅ አጥንት ነው ያገኙ። ከዛ ቀጥሎ የራስ ቅል ነው። ከዛ ቀጥሎ ሌላ እያለ 29 አስከሬኖች በቤቱ ስር ብቻ ተገኙ። ከዛ ደግሞ ቅድም እንደነገርኳችሁ 4 ደግሞ ወንዝ ዳር ተጥለው አካባቢ ያለው ወንዝ ዳር ተጥለው ተገኙ። አስቡት 33 ወጣቶች በአንድ ሰፈር ያሉ ወጣቶች ማለት ነው። ከአንድ ሰፈር ውስጥ ያለ ህዝብ ወጣት 33 ወጣቶችን ገሎ ተገኘ። ጌሲ ከነዚህ አስከሬኖች ጋር ነው እንግዲህ አብሮ ሲበላ ሲጠጣ የነበረው ማለት ይቻላል። ኦልሬዲ አንድ ቤት ከስር ነው ቀብሯቸው የነበረው እና ለምንድን ነው ይህ ሰው ለምንድን ነው ይሄን ያደረገ ነው የአብዛኛው ሰው ጥያቄ የነበረው። ለምንድን ነው ይሄንን ያደረገው ነበረ የአብዛኛው ሰው ጥያቄና የስነ አእምሮ ባለሙያዎች እንደሚሉት ጌሲ በልጅነቱ በአባቱ ይደርስበት የነበረው በደል በውስጡ አውሬነት አድጎበታል። በሌላ ሰው ስቃይ ምንም አይነት ርህራሄ የማይሰማው ሶሺዮፓዝ ይሉታል በሕክምናው ዓለም። ሶሺዮፓዝ የሚባል በሽታ ተጠቂ ነበረ። ሌሎችንም በማሰቃየት ውስጥ ታላቅ ደስታን እና እኔ አምላክ ነኝ ወይም እኔ ስልጣን አለኝ እኔ አቅም አለኝ የሚል ስሜትን ያገኝ ነበረ። በዛውም ደግሞ የጌሲ ታሪክ እንደነገርኳችሁ የበታችነት ስሜት ስላለበት የበላይነት ስሜት እንዲኖረው እንዲፈጠር በውስጡ ያደርግለት ነበር ያ ድርጊት ማለት ነው። ፋይናሊ ምንድነው በ1980 ዓመተ ምህረት ፍርድ ቤት ቀረበ እና የአእምሮ ጤናማ አይደለም ተብሎ ለማምለጥ ብዙ ሙከራዎችን አድርጎ ነበረ። በሰዎችም አስወርቶ ራሱ እንደ መከራከሪያ አድርጎ አቅርቦ ነበረ። ዳኞች ግን ግራቀኙን አይተው የወሰኑት ውሳኔ አንተ አውቀህ የፈጸምከው ጭካኔ ነው። ምክንያቱም 33 ሰዎችን የአእምሮ በሽተኛ ነኝ ብላችሁ ልትገሉ አትችሉም። አቅዳችሁ አስባችሁ ፕላን አድርጋችሁ ነው። ለዛ ላይ ደግሞ ለረጅም ጊዜ ሳትያዙ መቆየት which is ከባድ ነገር ነው እና በ1994 ዓመተ ምህረት በመርፌ በሚሰጥ መርዝ ተመርዞ ያው የሞት ፍርድ ማለት ነው። የሞት ፍርድ ተፈረደበትና በመርፌ ተመርዞ በሚሰጥ መርዝ ተገደለ። ከመሞቱ በፊት ግን ምንም አይነት ቅንጣት ያክል ጸጸት አልተሰማውም። ይህ ሰው ቅንጣት ያክል ጸጸት አልተሰማውም። የመጨረሻ ወርድ ተናገሩ ይባላሉ በሞት ፍርድ የተፈረደባቸው ሰዎች እና የመጨረሻ ወርዱን ምን ብሎ ነው የተናገረው? እዚህ ጋም ወርዱን እንትን አድርገዋለሁ ወይ በጽሁፍ አስቀምጥላችኋለሁ ከስር። ኪስ ማይ አስ ብሎ ነው የተናገረው። አስቡት፣ ኪስ ማይ አስ ብሎ ነው የተናገረውና ምንም አይነት ርህራሄ የማይሰማው 33 ሰዎችን ገሎ በስተመጨረሻም የሞት ፍርድ ተፈርዶበት ታሪኩ በዚህ ተጠናቋል። በአሜሪካ ታሪክ ግን እስከዛሬ ድረስ ማስተማሪያ ሆኖ የሚነገር ታሪክ ነውና ይህንን ይመስላል ዛሬ ያቀረብኩላችሁ። አይ ቲንክ ስቶሪ ታይሙን እንደወደዳችሁ ተስፋ አደርጋለሁ። ቀጣይ እንደዚህ አይነት ትክክለኛ የወንጀል ታሪኮችን ይዤላችሁ እመጣለሁ። ቻናሌን ሰብስክራይብ አድርጉ፣ እንደነገርኳችሁ የደወል ምልክቷንም ተጫኑ ቶሎ እንዲደርሳችሁ ፖስት ሳደርግ። በተረፈ መልካም ሳምንት ይሁንላችሁ። ፒስ አውት።